ሰላማት እንዴት ናችሁ? እንግዲህ እንደምታዩት ይሄ በአማራ ክልል የሚገኘው የስውሯ ማርያም ጸበል የሚገኝበት አካባቢ ነው። እና እንግዲህ ትንሽ ላስጎበኛችሁ ብዬ ነው። እንግዲህ እንደምታዩት እዚህ ጋር እዛ ጋር ትንሽ የሚታያችሁ ከሆነ ትንሽ ቆርቆሮ አለ። እዚህ ጋር ስውሯ ማርያም እምነት የሚያወጣበት ነው። እዛ ጋር ተራራ ላይ ስል ደግሞ የቅዱስ ጊዮርጊስና የእመቤታችን የኪዳነ ምህረት ጸበል አለ ይባላል። ከስሩ በግልባጥ ማለት ነው በስተምስራቅ እንግዲህ እንደምታዩት ነው። ይሄ አካባቢ ስውሯ ማርያም ጸበል ያለው በዚህ በላይ እዚህ ላይ ቆርቆሮ የሚታያቸው ቆርቆሮ በላይ ወጥተህ ነው እና እዚህ ነው ያለው። ይሄን ይመስላል ማለት ነው። እንደምታዩት ይሄን የገበሬዎቹ አኗኗር ደግሞ እንደምታዩት ነው። በጣም ርቀት አለው። ከአንዱ ወደ አንዱ በጣም ርቀት አለው። እንዲህ ነው የሚኖሩት ማለት ነው። ሶሻል ማህበራቸው ማህበራዊ ኑሯቸው በጣም ዴዘርት ኤራ ምንም ፀሐይ ነው ያለው፣ ዝናብ የለው ማለት ነው። እንደምታዩት በጣም ኃይለኛ ንፋስና አቦራ ነው ያለው። ፀሐያማ ነው በጣም ማለት ይቻላል። ምንም ዝናብ የለውም። የግጦሽ ደግሞ የሳር ክረምት ለምናምን ለእንስሳት ተብሎ የተተወ ይመስለኛል። እንደምታዩት በመሀል በመሀል እርሻ አለው አልፎ አልፎ። በጣም የሚገርም ነው። ከርቀት ብዙ ቤቶች አሉ ይታያሉ። እዚህ ጋር ደግሞ ከላይ ቤቶች አሉ። እንግዲህ እዛ ጋር የምታዩት ደግሞ ብዙ ቤቶች አሉ። አልፎ ነው ያሉት። በጣም የሚገርም ነው አኗኗራቸው። ያው እንግዲህ በጣም በተለያየ እንትን ነው የሚኖሩት። በጣም ደስ ይላል። አስቀያች የገጠር ነው እንግዲህ እንደምታዩት እዚህ ገለባ አለ፣ ኩበት አለ። እዚህ ጋር እንደዚህ ነው የሚያስቀምጡት። በአማራ ክልል ሰሜን ሸዋን አይ ቲንክ ይባል መሰለኝ ካልተሳሳትኩኝ ስውሯ ማርያም የሚገኝበት የተባረከ ቦታ ነው። በርግጥ በጣም ደስ የሚል ገጸ
ምድር ነው ያለው። ይሄ ታዩት የገጠር ኑሮ እንግዲህ እንደምታዩት ይሄን ግንብ መቼም አይፈርስም። ይሄ እንደምታዩት በሳር የተሰራ በጣም ደስ የሚለው አሜዚንግ በእውነት። እዚህ ጋር ደግሞ ሰቀላ የሚባለው የገጠር ክፍለ ሀገር ኩባ ደግሞ እዚህ ጋር አለላቸው። ኩባ የተሰበሰበ እዚህ ጋር የተቀለመ ቤትም አለ። የሚገርም ገጠር አይመስልም። ቀለም ተቀልመዋል፣ ተቀብተዋል። ብቻ የሚገርም ነው። ሶሻል ማህበራቸው እዛ አንድ ቤት እዛ አንድ ቤት እዛ አንድ ቤት የተለያየ ነው፣ ግን በቃ ደስ ይላል። ነገር ነው። በጣም ከርቀት ሳል አድርጋላችሁ ነው። ብዙ ቤቶች ይታያል እዚህ ታይት الناس تسمي لي ندوري وانا على عدنا المريم تعالوا نسوي هذا مسكياتنا هي الرملي ودحوا عرض هذا
የሚገርም ነው እንግዲህ ጋይስ ይሄን ይመስላል እንግዲህ የገጠር እንደምታዩት ኩቦት ደግሞ እንዴት ቤት አስመስለው ነው የሚሰሩት እዚህ አካባቢ። የሚገርም ነው በጣም አሜዚንግ ነው። እንደምታዩት እንግዲህ ባህር ዛፍ በባህር ዛፍ ነው የስውሯ ማርያም የሚገኝበት በጀራ በስተ ምስራቅ ነው ያለ ነው። እንግዲህ እንደምታዩት ነው በጣም የሚገርም ነው ለመናገር በጣም ደስ የሚል ነው። አንድ ገበሬ መኖሪያ ቤት አለ ግን የገጠር መኖሪያ ግን አይመስልም። የሚገርም በቃ ደስ የሚል ማለት ብቻ ማለት ነው። እዚህ ጋር በርቁ የሚታያችሁ ከሆነ አንድ ቤተክርስቲያን እዚህ ጋር አካባቢ አለ። እንግዲህ የምታዩት ያው ስውሯ ማርያም ነው። ይሄ እዚህ ጋር ጸበልተኛ የሚያርፍበት ነው እንግዲህ እንደምታዩት ማለት ነው። በጣም የሚገርም ነው፣ ደስ የሚል ነው በእውነት እንደምታዩት። እዚህ ጋር ብዙ ጸበልተኛ አለ። የጸበልተኛ ማደሪያ ነው የመኖሪያ ነው ማለት ነው ጊዜያዊ። እንግዲህ ስውሯ ማርያም ደግሞ እንደምታዩት እዛ ጋር ቆይ ላሳያችሁ፣ የሚታያችሁ ከሆነ ባላቅም ያው ራቅ ብለን ያለው ቀረብ ላድርግላችሁ። አይ ቲንክ እንደዚህ እዛ ጋር ተራራ ላይ ያለ ነው ስውሯ ማርያም ጸበል፣ እዛ ጋር ተራራ ላይ ያለ ነው እና በጣም የሚገርም ላይ ነው። በጣም የሚማርክ ነው ስታዩት ራሱ። እንግዲህ እና ስውሯ ማርያም የሚገኝበት ይሄ ነው ማለት ነው። እዚህ ጋር እየተጀመረው የሚሰራው የስውሯ ማርያም ነው። እዛ ጋር ያለው ስውሯ ማርያም ከዛፎቹ ቤተክርስቲያን ያለው ከዛፎች ትንሽ ዛፎች ሸፍነውታል እና ከዛፎች ስር ያለው እዚህ ጋር እንደምታዩት እንግዲህ የጸበልተኛ ማረፊያም እዚህ ጋር አለ። በጣም ደስ ይላል እንጂ እንግዲህ እናንተም አንድ ቀን ወደዚህ እንደምትመጡ ተስፋ እናደርጋለን። መጥታችሁ እዚህ እንደምትፈወሱ ተስፋ እናደርጋለን። ጋይስ ይሄ እንደምታዩት እንግዲህ የስውሯ ማርያም የጸበልተኛ ማረፊያ ነው ማለት ነው። ይሄ በስተ ምስራቅ የሚገኘው ነው እንደምታዩት። እዚህ ጋር ጸበልተኛ ደግሞ የገበሬ ቤት ነው ግን በጣም የሚገርም ነው በእውነት ደስ ይላል። እንደምታዩት ገለባ እዚህ ጋር አለ። የሚገርም ነው እንግዲህ የበስሱ የገጠር ኖሮ እንግዲህ አይታችኋል ብዬ ተስፋ አደርጋለሁ። የሚገርም ነው። ይኸው የጸበልተኛ ማረፊያ ነው። የስውሯ ማርያም ጸበል የሚጸበል ሰው እዚህ ነው የሚያርፈው ማለት ነው። ጊዜያዊ ማረፊያ እንደምታዩት የስውሯ ማርያም አዲስ ቤተክርስቲያን የሚሰራ ያለው ነው ማለት ነው። ቅድም በዛ ሆኜ ነበር የቀረጽኩት። ይሄንም እንዳልኳችሁ ጸበልተኛ ማረፊያ ነው። እዚህ ጋር ደግሞ እንደምታዩት እንግዲህ ድንጋይ የተፈጥሮ ድንጋይ አለ። እዚህ እየቆፈሩ እያወጡ ይጭኑታል። በጣም ነው ደስ የሚለው። እንደምታዩት የስውሯ ማርያም አዲስ ቤተክርስቲያን የሚሰራ ነው። ነባሩ ታያችሁ ከዛ ውስጥ አለ
ጸበል መጥመቂያው እዚህ ነው። እዚህ ቀይ ሻራ ያለበት ነው ጸበል የሚጠመቅበት ቤተክርስቲያን የስውራ ማርያም ይሄን ይመስላል። ጸበል የሚጠመቅበት እዚህ ነው። የስውራ ማርያም ጸበል የሚጠመቅበት እዚህ ነው እንደምታዩት ማለት ነው። ስውራ ማርያም ቤተክርስቲያን እንግዲህ ይመስላል እንደምታዩት በጣም ደስ ይላል።